አዲስ ቪዲዮ ለመስራት ወስኜ በአዲስ ቪዲዮ መጥቻለሁ። ርዕሴ ዛሬ ይዤ የመጣሁት ትሬንዲንግ የሆነ በአሁኑ ሰዓት ታዋቂ የሆነ ርዕስ ነው። ኢምፓትስ። እነዚህ ኢምፓትስ የናርሲሲስት ሰዎች ሙሉ ለሙሉ ተቃራኒ የሆኑ ሰዎች ማለት ነው። ያው ኤኒባዲ ወደ ስፒሪቹዋሊቲ የሚያጋድል ወደ ራስን ወደ ማወቅ የሚያጋድል ሰው አብዛኛው ውስጣዊ ህይወቱ በጣም ሰፊ ነው። ውስጣዊ ህይወቱ በጣም ሰፊ ነው። በጣም ያስባል። በጣም ብዙ ስሜቶች ይሰማዋል። እንደዚህ አይነት ሰው ነው ኢምፓት የሚባለው። እነዚህ ኢምፓቶች የናርሲሲስቲኮች ሙሉ ለሙሉ ተቃራኒ ናቸው። ናርሲሲስቲኮች ምን ብለን የተረጎምናቸው? ያው ጨካኝ ሰዎች፣ ራሳቸውን በጣም የሚወዱ፣ ራሳቸውን ከፍ ከፍ የሚያደርጉ፣ ከራሳቸው ውጪ ሰው ያለ የማይመስላቸው ሰዎች አይደል? ኢምፓትስ ደግሞ ለሰዎች የቆሙ ሰዎች ማለት ነው። ሰዎችን ለማገልገል ርህራሄ ያላቸው ርህሩህ ሰዎች፣ ትሁት ሰዎች ማለት ነው ኢምፓትስ። የናርሲሲስቲኮች ሙሉ ለሙሉ ተቃራኒ ናቸው። ናው ስለ ዳይሜንሽንስ እና ስለ ቻክራ ስለ ኤነርጂ ስናወራ የሆነ ሰዓት ላይ ስለ ፖላሪቲ አውርተናል። ሰርድ ዳይሜንሽን ኤንድ ሰከንድ ዳይሜንሽን ፖላሪቲ ነው። ያን ፖላሪቲ ኤክስፒሪየንስ ብናደርገው ሙቭመንት እንዲኖር ኔጌቲቭ እና ፖዚቲቭ እንዲኖሩ ይፈልጋል። ኤክስትሪሞቹ ኢምፓት እና ናርሲሲስቲክ ላይት ኤንድ ዳርክ፣ ኔጌቲቭ ኤንድ ፖዚቲቭ፣ ጉድ ኤንድ ኢቪል እንዲኖር ይፈልጋል ማለት ነው። ኮምፕሊትሊ ተቃራኒ የሆኑ ኢንቲቲዎች ነገሮች እንዲኖሩ ነው ኔቸር ኦፍ ዘ ዩኒቨርስ። እንደዛ ነው ኦፕሬት የሚያደርገው ፖላሪቲ። ሶ ለምን አስፈለገ ይሄ? አኮርዲንግ ቱ ያው በዚህ ቻናል ያረጉ ሰዎች በደረሱበት መረጃ መሰረት ፈጣሪ ያው ጉድ ጥሩ ነው ሁሌ አይደል? ሁሌ ጥሩ ነው። ጥሩ ሆኖ ሳለ ሳምቲንግ ሁሉም ፐርፌክት ሆነ እና ስታክ አረገ ይላል። እንግዲህ ያው ፊሎሶፊውን እናንተ ጠልቃችሁ መሄድ ትችላላችሁ። መጽሐፎችን ሼር እያደረግን ዲስከስ ለማድረግ ሞክራለን። ቴሌግራም ቻናሎች ግሩፖች አሉ። ጥሩ ብቻ ሆኖ ቀረ ይላል። then this devil ባድ ፈጠረ ማለት ነው። or what ለምን ፐርፐስ? አይ ዋንደር እኔ ምን እንዳልሆንኩ ማወቅ ፈልጋለሁ ብሎ ራሱን ሲጠይቅ ዲስ ፐርፌክት የሆነው ጥሩ የሆነው ፕራይም ክሬተር ፐርፌክትሊ ጥሩ ነበር። እሱም ጥሩ ነው ፕራይም ክሬተር። እኔ ምን እንዳልሆንኩ የኔ ተቃራኒ ምን እንደሆነ ማወቅ ፈልጋለሁ ሲል ዲስ አናዘር ደግሞ ፍጹም መጥፎ የሆነው ቢንግ ተፈጠረ ማለት ነው። ሶ ዛትስ ኢት። ፖላሪቲ ማለት ይሄ ነው። ሁለት ኮምፕሊትሊ የሆኑ ተቃራኒ ነገሮች ማች ሲያደርጉ ሙቭመንት ይፈጠራል። ዜን ሙቭመንት ሲፈጠር ዊዝደም ይኖራል፣ ጉድነስ ይኖራል። ያ ማለት ፍቅር ማለት ነው። ላቭ፣ ፒስ፣ ሰላም ይኖራል፣ ጥበብ ይኖራል። ሙቭመንት ሲኖር ጥበብ ይኖራል፣ ፍቅር ይኖራል እና ፓወር ይኖራል፣ ኃይል ይኖራል ማለት ነው። ሁለት ተቃራኒ ነገሮች ማች ሲያደርጉ ጦርነት ይፈጠራል። ከብዙ ጦርነት ልምድ በኋላ እነዚህ ጦርነት የተካሄደባቸው አካባቢዎች የሆነ ናቹራሊ ስትረስ ማኔጅ የማድረግ ብቃታቸው ከፍተኛ ነው። ኢቮሉሽን ማለት ነው። ያው አይዲያው እየገባችሁ ነው። in order for this perfect wisdom ጥበብ፣ ኃይልና ፍቅር አንድ ላይ እንዲሆኑ ፈጣሪ የእሱን ተቃራኒ ፈጠረ። that's why so የኢምፓት እና የናርሲሲስቲክ ታሪክም ይሄ ነው ማለት ነው። ናርሲሲስቲክ ኮምፕሊትሊ አረመኔ ነው። ኢምፓት ደግሞ ኮምፕሊትሊ ጥሩ ነው። ያው ትሩ ኢቮሉሽን ደግሞ እያደጉ ይመጣሉ ማለት ነው። ሁለቱ ማች እያደረጉ ነው። አንዳንድ ፋሚሊዎች ካያችሁ አንድ የሆነ ሙሉ ፋሚሊው ቀውስ ሲሆንና አንድ የተወሰኑ ልጆች በጣም ጥሩ ሆነው ይገኛሉ። ሶ ይሄ ከላይ እየተቀናጀ ነው ማለት ነው። ኢን ኦርደር ይህን ባላንስ ለማድረግ ይህን ናርሲሲስቲክ ፋሚሊውን ባላንስ ለማድረግ የተወሰኑ ኢምፓት እዛ ፋሚሊ ውስጥ ኢንካርኔት እንዲያደርጉ እንዲወለዱ ይደረጋል። ፍሮም ሃየር ዳይሜንሽናል ራሳችን ወስነን ፍሮም ሃየር ዳይሜንሽናል ፐርስፔክቲቭ ራሳችን ወስነን ኢንካርኔት የምናደርገው ማለት ነው።
ሶተሪክ ስታፍ ነው አሁን እያወራሁ ያለሁት። ስለ ኢምፓት ነው የምመጣው። ኢምፓት ሙሉ ለሙሉ ናርሲስቲክ ላይ ብዙ ቪዲዮዎች ሰርተናል። ምን አይነት ሰዎች እንደሆኑ፣ ከየት እንደመጣ፣ እንዴት አንድን ማድረግ እንደምንችል እነሱ ሰርተናል። ናው ኢምፓት እና ናርሲስቲኮች ተቃራኒ ስለሆኑ እርስ በርስ አትራክት ይሳሳባሉ። ኦር ባል ናርሲስቲክ ይሆናል፣ ዜን ሚስት ኢምፓት ትሆናለች። ኦር አንድ ቻይልድ ኮምፕሊትሊ ናርሲስቲክ የሆነ ፋሚሊ ውስጥ ይወለዳል። እንደዚህ አይነት የሆነ አትራክቲቭ የሆነ ፎርስ አለ። ኢን ኦርደር ቱ ባላንስ ያን ፎርስ ፍሮም ሃየር ዳይሜንሽናል ፐርስፔክቲቭ የተወሰነ ነገር ነው ማለት ነው። ሶ ኢምፓት ምንድን ነው? ዋት አር ኢምፓትስ? ኢምፓት ማለት የሌሎችን ሰዎች ስሜት፣ ስለ ኢሞሽን ነው። በዚህ ጋር ስለ ኢሞሽን ስሜቶች፣ የሌሎችን ሰዎች ስሜት ኮምፕሊትሊ የሚረዳ የሚራራ ትሁት የሆነ ሰው ማለት ነው። ፐርሰን who is highly attuned to the emotions and energies of others። የሌሎች ሙድና ስሜት የሚረዳና የሚረዳና ሚራራ ለሌሎች ሚራራ ሰው ማለት ነው። ናርሲስቲክ ደግሞ በሌሎች መጎዳትና መጎሳቆል የሚደሰት ማለት ነው። ያየነው ሶ እነዚህ ኢምፓቶች እንትን ናቸው፣ ሃይሊ ሴንሲቲቭ ናቸው። በጣም ሴንሲቲቭ ናቸው ለነገሮች። ድምፅ ምናምን አይወዱም። በጣም ድምፅ ያለበት ቦታ ላይ ያው እነዚህ ካራክተሪስቲክሶችን እየጠቀስናቸው ስንል ራሳችንን ላይም ልናያቸው እንችላለን። ዩዛሊ ቱ ዘ ስፒሪቹዋል ወርልድ የሚሳቡት ሰዎች እነዚህ ሃይሊ ሴንሲቲቭ ወይም ኢምፓቲ የሆኑ ሰዎች፣ ሩሩ ሰዎች፣ ትሁት ሰዎች። ናርሲስቲኩ ያው ይህች ዓለም ተመችቷለች፣ በዛው ይቀጥላል። እያታለለ እየዋሸ እየበደለ ይቀጥላል ማለት ነው። ሰው የሚያምነው ነገር የሚሰራው ነገር እስከጠቀሙት። ኢምፓቶች በጣም ስፒሪቹዋሊ የሄዱ ናቸው። ቻናል ሲደረግ እንደውም ምንድነው ኦልድ ሶል ናቸው። በጣም የኤሸንት የሆኑ ሶሎች ናቸው። ምንድናቸው እነዚህ? ድሮ በጣም ድሮ ስንል ጀስት ዛሬ 100 ዓመት ምናምን አይደለም። ኢንጋላክቲክ ተርም በጋላክሲ ደረጃ ስናወራው ከሚሊዮን ዓመት በፊት ምናምን ጦርነት ነበር በዳርክነስ እና በላይት፣ በመላእክትና በአጋንንት። ያኔ የነበሩ ሰዎች ናቸው ማለት ነው። ጦርነት ሰልችቷቸው አሁን ሰርቪንግ ወደ ሌሎችን ሰርቭ ወደ ማድረግ ኢቮልቭ ያደረጉ ጥረቶች ናቸው። ያው በጣም ዲፊካልት ነው ላይፋቸው የሚሆነው፣ ምክንያቱም የሌሎችን ኢሞሽን ሙሉ ለሙሉ የራሳቸው አድርገው ነው አብዞርቭ የሚያደርጉት። አንዱ ካራክተራቸው ኢሞሽናል አብዞርፕሽን፣ ስሜትን የሌሎችን ስሜት እንደ ራሳቸው አድርገው ይስቡታል። አንድ ሰው ሲያለቅስ አብረው ሊያለቅሱ ይቃጣቸው፣ እንደ ሰው ሲናደድ አብረው ይናደዳል። ወደው አይደለም፣ ጀስት ነርቨስ ሲስተማቸው እንደዛ ነው ሴት የተደረገው። ሃይትን ሴንሲቲቭ፣ በጣም ሴንሲቲቭ ናቸው። ድምፅ፣ ክራውድ በቃ የሆነ ቶሎ እንትን ይላሉ፣ ቶሎ ሴንስ ያደርጋሉ ማለት ነው። በጣም ከፍተኛ የሆነ ሴንስ የማድረግ እንትና ቴንደንስ ያላቸው፣ ዝንባሌ ያላቸው። ወዲያቸው ነርቨስ ሲስተማቸው እንደዛ ነው ዋይር ቢሆን ስሩ ኢቮሉሽን ማለት ነው። ስሩ ኮንዲሽን ካስተዳደጋቸው ያው ሶላቸው ከመረጠው ኢንካርኔት ለማድረግ ከመረጠው ቦዲ ከዛ ጄኔቲካሊ ይቻላል። ስለዚህ በጣም ሃይተንድ የሆነ ሴንሲቲቪቲ ያላቸው ናቸው። በቃ ቶሎ ድምፅ ምናምን ይረብሻቸዋል። ድምፅና የሆነ የተጨናነቀ ቦታ እንደዛ ይረብሻቸዋል። ሴንሲቲቭ ናቸው። ኢንቱዊሽን አላቸው። ስለዚህ አሁን ይሄ ኢሞሽናል አብዞርቭ ማድረጋቸው ኔጌቲቭ ኳሊቲ ነው። ሴንሲቲቭ ኳሊቲ ነው። ሊሰሩበት የሚገባ ኳሊቲያቸው ስትሮንግ ኢንቱዊሽን፣ በቃ ነገሮችን ያውቃሉ። ጀስት ሳምቲንግ የሆነ ነገር ልክ አይደለም ይላሉ። ደስ አላለኝም የሆነ ነገር ይላሉ። በቃ ያውቃሉ የሆነ ነገር
ሌላ ሴንስ ኦርጋን እንዳላቸው አይነት ሌላ ስሜት ሕዋስ እንዳላቸው አይነት ነገር ነው አድርገው የሚያወሩት። አንዳንዴ ያውቃሉ ነገሮች። ውስጥ የሆነ ነገር ደስ አላለው ሳምቲንግ የሆነ ነገር ሊፈጠር ሲል ሰዎች ሲዋሿቸው ሳምቲንግ የሆነ ተፈጥሮም ከሆነ የሆነ ነገር ይታወቃቸዋል ማለት ነው። ይታወቃቸዋል ብቻቸውን መሆን ይፈልጋሉ። ቤተክርስቲያን ኦር ሳምቲንግ የተፈጥሮ ቦታ ላይ ፓርክ ምናምን ሄደው ብቻቸውን ቁጭ ብለው ቻርጅ ማድረግ ይፈልጋሉ። ኢሞሽናሊ ኦቨርሎድድ ስለሚሆኑ ከሰዎች ጋር ሲሆኑ መተራረብ ምናምን በአንዴው ያናዳል። እንደዚህ ትናንሽ ነገር በአንዴው ለውስጣቸው ጠልቆ ይገባል። ሪያክት ያደርጋል ሆሎ ኢሞሽናል። ስለዚህ ያን ቻርጅ ለማድረግ ብቻቸው ኔቸር ይወዳሉ። ተፈጥሮ በጣም ይወዳሉ። እነዚህ ነው ካራክተሪስቲክሳቸውን እያወራን ነው። ተፈጥሮ በጣም ይወዳሉ። ያው ብዙ አይነት ኢምፓቶች አሉ። ኢሞሽናል ናቸው። ኢሞሽናል ኢምፓት ነው ነገሩ። በዋናነት ምንድነው የሰውን ስሜት እንደራሱ አድርጎ የሚቀበል ሰው ማለት ነው ኢሞሽናል ኢምፓት። ያ ማለት አንድ ሰው በጥይት ሲመታ የዛ ሰው ስሜት ሰውየውን ወይኔ እኔ በሱ ቦታ በሆን ብሎ አስበው እንደዛ አይነት ስሜት ይፈጥራል ራሱ ላይ። ይሄ ኢምፓት ህይወት ሰው በዛ አይነት ስሜት ይፈጥራል። ነገሮችን በዝም ብለው ያውቃሉ ብለን ይታወቃቸዋል። እና ንዴት፣ ብስጭት ምናምን አሁን መጠጥ ቤት ሲገቡ መጠጥ ቤት ኦቨርሎድድ ነው። በተጨናነቀ ነገር ዳርክ ቦታ ነው፣ የተጨናነቀ ቦታ ነው እናውቃለን። እዛ ሲገቡ በአንዴው ይናወጣሉ። የብዙ ሰው ኢሞሽን ወደ እነሱ ፊል ያደርጉታል። ይህን ኢንቪዚብል የሆነ ኢነርጂ ኢሞሽናል ኢነርጂ ፊል ያደርጉታል የብዙ ሰው። ስለዚህ በአንዴው ይናወጣሉ ማለት አይችሉም። እነዚህ ክራውድድ የሆነ ቦታ አይችሉም። ሳይንቲፊካሊ እነዚህ ሚረር ኒውሮንስ የሚባሉት ነገሮች ናቸው ለዛ የሚያበቃቸው ይላል። ሃይሊ ሴንሲቲቭ ናቸው። ስፒሪቹዋሊ ነው እያወራን ያለው። ቢኮዝ ኦፍ ዱዋሊቲ ኢምፓቶች ሃይሊ ኢቮልቭድ የሆኑ ሶሎች ናቸው። ኢን ኦርደር ቱ ባላንስ ናርሲሲዝም የመጡ ፍጥረቶች ናቸው። አሁን ስለ ኢምፓቶች ምንነት አወቅን። ሮሮ ሰዎች፣ ትሁት ሰዎች ኮምፕሊትሊ ከናርሲስቲኮች ተቃራኒ የሆኑ ናርሲስቲኮችን ባላንስ ለማድረግ የመጡ ወደ ናርሲስቲኮች ይሳባሉ። ለምን? ኢትስ ሜድ ቢኮዝ ኦፍ ፖላሪቲ ማለት ነው። ፖላሪቲ ኢሞሽናል ነው። ኢሞሽንስ እና ፊዚካል ፔን ምናምን የሰው የራሳቸው ያልሆነ ልክ እንደነሱ አድርገው ይሰማቸዋል። ነገሮችን በዝም ብለው ያውቃሉ እና አብዞርቭ ያደርጋሉ። ኢሞሽኖችን ብቻቸውን መሆን ይፈልጋሉ። ኔቸር ይወዳሉ። ያው እነዚህን ካራክተሪስቲኮች እና አንዳንዶቹን ራሳችን ላይ ያያናቸው ይመጣል ማለት ነው። ዛሬ ኢንትሮዳክሽን ፓርቱ ነው ስለ ኢምፓት። ቀጣይ ቪዲዮ ላይ ከናርሲሲዝም ጋር ያላቸው ኮኔክሽን እና እንዴት በዚህ ዲስትራክቲቭ የሆነ አውዳሚ ከሆነ ሪሌሽንሺፕ ራሳቸውን ማውጣት እንደሚችሉ ምናምን እናወራለን። ኢምፓት ስንል ሃይሊ ኢምፓት ስንል ሩሩ ሰው፣ ትሁት ሰው ስንል በጣም የሚሰማው ሰው ስንል እሱ በጣም የሚሰማው ሰው ስንል ሌላ ምን ማለት እንችላለን? አኖይንትድ ልንላቸው እንችላለን። እነዚህ ሰዎች ትንሽ ናቸው፣ ጥቂት ሰው ነው ያለው። አይኤንኤፍጄ የሚባል ፐርሰናሊቲ ያለ አይደል? እነሱ ናቸው ብዙውን ጊዜ ፊሊንግ በኢሞሽን ጋር በጣም ትልቅ ኮኔክሽን አላቸው። ውስጣቸው በኢሞሽን የተጠለቀለቀ ነው። ውስጣቸው ሪች ነው። ውጫቸው ዝምተኛ ይመስላሉ፣ ግን ውስጣቸው በጣም ያስባሉ፣ በጣም ይሰማቸዋል። እነዚህ ወደ ሙዚቃ፣ ወደ ክሬቲቪቲ፣ ወደ ስዕል ምናምን የሚያጋድሉ ሰዎች፣ ወደ እነዚህ አማካሪ ምናምን እንደ ካርል ጁንግ ሳይኮሎጂስት ሰውን የሚያጠና ጀስት ላይክ ሂምሰልፍ እንደ ያሹዋ ኢየሱስ ክርስቶስ የእነዚህ ካራክተሪስቲክሶች ሙሉ ለሙሉ አሉበት። የኢምፓት ካራክተሪስቲክስ ልክ የሌሎች ሰዎች እንትን ልክ እንደራሱ ሆኖ ይሰማል። ናርሲሲስት ደግሞ ሌሎች ሲጎዱ ሲያይ አይሰማውም፣ ግን ደስ ይሏል፣ ጭራሽ መጨመር ይፈልጋል ማለት ነው። አሁን እነዚህ ተቃራኒ ሰዎች እርስ በርስ ለምን እንደሚሳሳቡ ፖላሪቲ ነው ብለናል። ጀስት ለኢንትሮዳክሽን ያህል አንድ ኢምፓት ከናርሲስቲክ
ታክቲክስ እንዴት ራሱን ማውጣት እንደሚችል ለማውራት ያህል እንደ ኢንትሮዳክሽን። ያው ከዚህ በኋላ ስለነሱ እያወራን ብዙ ስለምንመጣ ማለት ነው። ባውንደሪ ሴት ማድረግ ይላል። ራሳችንን ማጠር። በቃ አይ እዚህ ጋር እኔ እንደዚህ እንዳትለኝ፣ እንደዚህ እንዳትጠጋኝ፣ እንደዚህ እንዳመጣ ሳትደውል እንዳመጪ ኦር እንዳመጡ ነው። ያ ገደብ ማበጀት፣ ባውንደሪ ራሳችንን ማጠር። ምክንያቱም ውስጣችንን ነው መንከባከብ ያለብን። ውስጣችን ነው ሪች አሳን ኢምፓት። እነዚህ ሩሩ ሰዎች ኳሊቲዎቻቸውን አንዳንዶቻችን ላይ እያየናቸው ነው። ሩሩ ሰዎች፣ ኢምፓት ትሁት ሰዎች ውስጣቸው ሪች ነው። በኢሞሽን የተጥለቀለቀ ነው። የሌሎችን እንደራሳቸው አድርገው ይወስዳሉ። ሌሎች ሲጎዱ እነሱም አብረው ይጎዳሉ። ግን ዓለም እንዳለ ሰልፊሽ ናት። ያ ራሳችንን መጠበቅ አለብን ማለት ነው። ገደብ ማበጀት፣ ተንጫጫ ቦታ አለመሄድ፣ ክራውድድ የሆነ ቦታ አለመሄድ፣ ጓደኛ መምረጥ፣ ባልደረባ፣ ስራ መምረጥ። ስራ ነው። ስለ ስራ ስናወራ ኮምፕሊትሊ አሁን እዚህ ጋር ስራ የለም። አሴ ሰርድ ወርልድ ካንትሪ የለም ኢትዮጵያ። እንዴት ነው አድቮኬት የሚያደርጉት? እዛ ስራ ውስጥ ገብተን ከመሰቃየት ራሳችንን ማውጣት ይሻላል። ዜን ሳምቲንግ ራሳችን ላይ ስንሰራ የውጭ ዓለማችንም እየተቀያየረ ይመጣል። ለኛ የሚገባን ስራ በአንዴው ማግኘት እየጀመርን ነው። ራሳችን ላይ ስንሰራ ምን ያወራናቸው ሁሌ የምናወራቸው ሜዲቴሽን፣ ሜዲቴት ማድረግ፣ መጸለይ፣ አፊርሜሽን፣ ቪዥዋላይዜሽን፣ ቪዥዋላይዝ ማድረግ በምናብ በአይምሮ አይን ነገሮች ከማየት ነው። ኢምፓት እነዚህ ቹዝን ዋንስ ይሏቸዋል። አሁን ስፒሪቹዋል ኮሚኒቲው የተመረጡት ሰዎች የአሁን ዘመን ሰዎች ኢምፓቶች ናቸው። የእነሱ ጊዜ ማለት ነው። ባውንደሪ ማበጀት፣ ገደብ ማበጀት፣ ለሰዎች ራሳችንን ከዓለም ክሬዚነስ ከዓለም እብደት ራሳችንን ለመጠበቅ ገደብ ማበጀት፣ ጓደኛ መምረጥ፣ ስራ መምረጥ፣ ራስን ማግለል፣ ከተፈጥሮ ጋር መጎዳኘት፣ እነዚህ ሜዲቴሽን፣ ብሪዚንግ፣ ፕሬየር ምናምን የምንላቸውን ስፒሪቹዋል ቴክኒኮች በመጠቀም ራሳችንን ውስጣችንን መገንባት። ውስጣችንን ስንገነባ ውጫችን ደግሞ ተአምር እየተፈጠረ ይመጣል። ኢምፓት ናውዴስ አሁን ወደ ስፒሪቹዋል ኮሚኒቲ እየቀረባችሁ ከመጣችሁ ቹዝን ዋን ይሏቸዋል፣ አኖይንትድ ዋን ይሏቸዋል። እነዚህ ላይት ወርከርስ ይሏቸዋል። ላይት ወርከርስ ማለት ዓለም በጦርነት እንደዚህ በናርሲሲዝም፣ በማታለል፣ በውሸት፣ በማስመሰል፣ በማሳበብ ምናምን የተናወጠች ናት። ዲስ ጋይስ ሲመጡ ባላንስ ለማድረግ ነው ያለው። ወዴት? ወደ ሀቅ፣ ወደ ፈጠራ፣ ወደ መረዳዳት፣ ወደ መተጋገዝ፣ እንደዛ ፉክክር ሳይሆን ተጋግዞ ወደ ማለት ነገሮች። ለዛ ነው የመጡት ነው የሚለው ትሬንዲንግ ስፒሪቹዋል ኖሌጁ ትሬንዱ እዛ። ሶ ኤኒ ኢምፓት እዛ እዚህ የምትሰሙኝ ካላችሁ ቢ ፕራውድ ኦፍ ዮርሰልፍ። ጊዜው እየተቀየረ ነው። ኤንድ የኢምፓት ስራ ዋናው ውስጡን መገንባት ነው። በቃ ውስጡን መፈወስ፣ ከትራማ ከድሮ ከተፈጠሩ ነገሮች ራሱን መፈወስ በእውቀት። ኦኬ ይሄ የሆነው በዚህ ስፒሪቹዋል ምክንያት እንደዚህ ያኔ እንደዚህ ያጋጠመኝ ስፒሪቹዋል ትራያል ነው። ዳርክ ናይት ኦፍ ዘ ሶል ነው ስፒሪቹዋል ትራያል። ፍርድ ቤት ካለ ስፒሪቹዋል ሶ ተቀብያለሁ ያለ አሳን ኢምፓት ራሳችንን ማሳደግ። ኢምፓት ሬር ናቸው ዓለም ላይ፣ ግን ለዓለም የተሰጡ ጥረቶች ናቸው። ሶ ኤኒ ኢምፓት ካላችሁ እየሰማችሁ ያላችሁ በራሳችሁ እመኑ፣ በራሳችሁ ግሩ እና ራሳችሁን ገንቡ፣ ውስጣችሁን ገንቡ። ኦቴንቲክ ሆኑ፣ ሀቀኛ። ኦቴንቲክ ማለት በቃ አስመሳይ ሳይሆን ትክክለኛ ሰው ማለት ነው። ስለ ሌሎችን ኮንትሮል ለማድረግ አለመጣር። ምን ያደርጉልኝ? ጥሩ ጓደኛ ስናገኝ፣ ጥሩ ፓርትነር፣ ጥሩ ሚስት፣ ለወንዶች ጥሩ ሚስት፣ ለሴቶች ጥሩ ባል እንደምናገኝ ውስጣችንን ማሳመን፣ ፈጣሪ ያዘጋጀልንን በምንፈልገው ታይም እንደምናገኝ ውስጣችንን ማሳመን። ብቻችንን መሆን፣ ቀውስ ቦታ ከመሄድ ብቻችንን መሆን ይመረጣል። እነዚህ ቶክሲክ
የሚያውቀው ብዙ ሪሌሽንሽፖች ውስጥ አለመግባት። ስለ ማቴሪያል ፖሴሽን ብዙም አለመጨነቅ። አሁን ዓለም እንዳለ ስለ ማቴሪያል፣ አዲስ መኪና፣ አዲስ ቤት፣ አዲስ ልብስ፣ አዲስ ፀጉር ስታይል ምናምን፣ ስለ እነሱ ብዙም አለመጨነቅ። ጀስት እኛ የምንፈልገው እናደርጋለን። ጀስት ኮንቲኒው ወደ ውስጣችን ዓለም መመለስ። ይሄ ወደማያልቀው ወደ ውስጣችን ዓለም መመለስ። ኢሞሽናችን፣ ሀሳቦቻችን ማሰብ፣ ማብላላት፣ ምንወድ ወደ ዳንስ፣ ሜዲቴሽን ምናምን ማድረግ። ሶ ስለ ኢምፓቶች ጀምረናል፣ እንቀጥላለን። ካርል ዩንግ የሚባል ሰው እሱ ነው በጣም የደረሰባቸው። ሳምታይም ዜን ላይት ወርከርስ ኤኒ ስፒሪቹዋል ስታር ሲድ የምንላቸው ከሌላ ስታር የመጡ ህብረቶች ኢቮልቭ ያደርጉ በጣም ጦርነት ምናምን ጨራርሰው ይሄ ሁሉንም ፉክክር ምናምን ጨርሰው አሁን ሌሎችን ወደ መርዳት ደረጃ የደረሱ ሰዎች ማለት ነው። ያን የሚያደርጉት ምንድነው? የሌሎችን ስሜት በመሰማት በመቀበል በመሰማት ይጀምራሉ። ግን ሲፈወሱ ተአምራትን መፍጠር ይጀምራሉ። ልክ እንደ ያሹዋ እንደ ኢየሱስ ክርስቶስ እሱ ራሱን ፈውሶ የሌሎችን ይረዳል። ግን ራሱን ሙሉ ለሙሉ ስላወቀ ውስጡ ኮምፕሊትሊ እነዚህ ትላልቅ ሳይኪክ ኤቢሊቲዎች አሉት ማለት ነው። የምናውቀው የሰራቸው ተአምራት እንዳለ ሳይኪክ ኤቢሊቲዎች ናቸው። አሳን ኢምፓቶችም ሙሉ ለሙሉ ሳይኪክ ፓወር ያላቸው ስታር ሲድስ፣ ላይት ወርከርስ፣ አኖይንትድ ዋንስ፣ ቾዝን ዋንስ እያለን ቪዲዮ ላይ ዩቲዩብ ላይ የምናያቸው እንዳለ ስለ ኢምፓት ነው። ሃይሊ ሴንሲቲቭ ኢምፓቶች ናቸው። ስለ ኢምፓት ነው የሚያወራው። የመጡት ናርሲሲዝምን ባላንስ ለማድረግ ነው። ራሳቸውን ለመጠበቅ ደግሞ ገደብ ማበጀት አለባቸው። ሰውነታቸውን መስማት አለባቸው። ስሩ ሜዲቴሽን፣ ቪዥዋላይዜሽን፣ ስፒሪቹዋል ፕራክቲሶች የውስጣቸውን ዓለም ማሳደግ አለባቸው። ራሳቸውን መፈወስ አለባቸው ከትራማ ድሮ ከተከሰቱ ነው። ዜን ሂል ሲያደርጉ ኮምፕሊትሊ ሰርፍ ማድረግ ይጀምራሉ ማለት ነው። ዜን የምንፈልጋቸው ውጫዊ ዓለም ላይ የምንፈልጋቸው ነገሮች ደግሞ ኮምፕሊትሊ መሳካት ይጀምራሉ። ሶ ዲስ ኢዝ አይዲያ። ስለ ኢምፓት ጀምረናል። ቀጥለን አመሰግናለሁ።